ወደ መጽሐፍ ቅዱስ ደግሞ እንገባና በልጅነት ጉዳይ ላይ ጥያቄ እናነሳለን። ዋና ዓላማችን ኢሳ የአላህ ባሪያ እንጂ ልጁ እንዳልሆነ መግለጽ ነበር አይደለም። ስለዚህ ወደ መጽሐፍ ቅዱስ ገብተን የምናነሳው አንደኛ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለውን ይሆናል። በትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለው የነብዩ ኢሳይያስ ትንቢቱ የሚያመለክተው ኢየሱስን ነው ብለው ክርስቲያኖች ካመኑ እኛ የምንጠይቀው ጥያቄ ቃሉ ምን ይላል? እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁ እርሱም ለአሕዛብ ፍርድን ያወጣል ይላል። በዚህ ጥቅስ ላይ ደግፌ ያስኩት ባሪያዬ ይላል። ትንቢቱ ለኢየሱስ ከሆነ ኢየሱስ ምኑ ነው ማለት ነው? ባሪያው ነው ማለት ነው። ታዲያ ባሪያው ከሆነ እንዴት ልጁ ይሆናል? ሁለተኛ ጥያቄ ይሆናል ማለት ነው። ይሄ አንደኛ ነው። ሌላው ሁለተኛው ኢሳ በመጽሐፍ ቅዱስ ውስጥ የሰው ልጅ ተብሎ መጠራቱ ነው። ይህ የሰው ልጅ የሚለው ቃል በመጽሐፍ ቅዱስ ውስጥ 82 ጊዜ ነው የመጣው። 82ቱንም መጥቀስ አስፈላጊ አይደለም። ለናሙና ያክል በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይ ምዕራፍ 21 ቁጥር 19 ስለራሱ ሲናገር ኢሳ የሰው ልጅ እየበላና እየጠጣ መጣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ ይሉታል ጥበብም በልጆቿ ጸደቀች አለ። ስለ ህልውናው ሲናገር ማን ብሎ ተናገረ? የሰው ልጅ ብሎ ተናገረ። ይህም በሉቃስ ምዕራፍ 9 ቁጥር 56 ላይ ሉቃስ 9:56 የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል። የማን ልጅ ነኝ እያለ ነው? አሁንም የሰው ልጅ ነኝ እያለ ነው። የሰው ልጅ ነኝ ካለ ኢሳ እንዴት ሆኖ የአላህ ልጅ ይሆናል ነው። በሶስተኛ ደረጃ ደግሞ የምንሰጠው ማስረጃ ህልውናውን ሰው ብሎ መጥራቱ ነው። የአምላክ ልጅ ከሆነ እንዴት ሰው ይሆናል? የአምላክ ልጅ አምላክ ነውና ነው የምንለው። የቱ ጋር ነው ሰው መሆኑን የገለጸው? ዮሐንስ ወንጌል 8:40 ላይ በዮሐንስ 8:40 ነገር ግን ይላል ኢየሱስ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አላቸው። ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። ህልውናውን ሲገልጽ ማን ብሎ ጠራ? ሰው ብሎ ነው የጠራው። እግዚአብሔር ግን በትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና ይላል። በመካከልህም ቅዱስ ነኝና የቁጣዬን መቅሰፍት አላደርግም ይላል። ኢየሱስ ግን ምንድነኝ እያለ ሰው ነኝ ብሎ እየተናገረ ማለት ነው። ይሄ ሶስተኛው ማስረጃችን ነው። አራተኛ ደግሞ ከትርጉም አንፃር ማስረጃ አለን። ምን? በወንጌል ውስጥ ኢየሱስ የእግዚአብሔር ልጅ ተብሎ የተጠቀሰበት ቦታ አለ። አዎ፣ ግን የእግዚአብሔር ልጅ የሚለው ቃል ራሱ ወንጌሉ ሲያብራራው ልጅነቱን ጻድቅ፣ መልካም ባሪያ፣ አገልጋይ ብሎ ሲፈታው እንጂ የተወለደ ብሎ ሲፈታው አይደለም የምናገኘው። ይሄ ለኛ ሌላ ማስረጃ ይሆናል ማለት ነው። እንደ ምሳሌ ቢባል በማርቆስ ምዕራፍ 15 ቁጥር 39 ላይ ኢየሱስ ተሰቀለ በተባለበት ሰዓት እንደ መጽሐፍ ቅዱሱ ታሪክ በፊት ለፊቱ የቆመ አንድ የመቶ አለቃ ነበር። ምን ይላል? በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ምንድነው ያለው? የእግዚአብሔር ልጅ ነበረ አለ። የዚህኑ የመቶ አለቃውን ሐሳብ ሉቃስ በወንጌሉ ምዕራፍ 23 ቁጥር 47 ላይ ሲዘግበው ደግሞ ሉቃስ ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ ይላል። መቶ አለቃው የተናገረው አንድ ንግግር ነው። ይህን ንግግር ሉቃስም ዘገበው፣ ማርቆስም ዘገበው። ማርቆስ ሲዘግበው የእግዚአብሔር ልጅ ብሎ ጻፈው። ሉቃስ ደግሞ ምን ብሎ ጻፈው? ጻድቅ አለው። ስለዚህ ልጅ የሚለው ቃል በምን ይተረጎማል ማለት ነው? ጻድቅ፣ መልካም ባሪያ፣ አገልጋይ በሚል ይተረጎማል። የተወለደ ከሱ የወጣ ብለን ከተረጎምነው የመቶ አለቃው ንግግር እንግዲያውስ የቱ ነበር ልንል ነው። ይህ ሐሳብ ደግሞ ድጋፍ ሊያገኝ የሚችል ሌላ ጥቅስ አለና ዮሐንስ ወንጌል 8:44 ላይ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 አይሁዶችን ኢሳ አለይሂ ሰላም ኢየሱስ ሲቃወማቸው መጥፎ ስራቸውን ሲያወግዛቸው ምንድነው ያለው? እናንተ ከአባታችሁ
ከዲያብሎስ ናችሁ የአባታችሁን ምኞት ብታደርጉ ትወዳላችሁ አለ ዲያብሎስ ምናችሁ ነው ብሎ ገለጸ አባታችሁ የአደም ዘር መሆናቸውን ረስቶ እኮ አይደለም ዲያብሎስ አባታችሁ ነው ያለው በመንሃጅ ባካሄድ በአላማችሁ በመታስቡት ስራ ግን የማንን አካሄድ ትፈጽማላችሁ እያለ ነው የሰይጣንን ስራ አለ ይህ ደግሞ ተግባሩ እነሱን ለሱ ልጁ እሱን ዲያብሎስን ለነሱ አባት አድርጎ ስዕላዊ ገለጻ ከሰጠው ኢየሱስም የእግዚአብሔር ልጅ ሲባል ልጅነቱ ምን ትርጉም ሊኖረው ነው መልካም ባሪያ ፈቃዱን የሚፈጽም የሚል ትርጉም አለው እንላለን ተግባባን ከዚህ አንፃር በአራተኛ ደረጃ ትርጉሙ ራሱ ያንን አመላካች ነው አምስተኛ እንላለን አሁንም ሳንከራከር እሱ የእግዚአብሔር ልጅ ተብሏልና የተለየ ነው አምላክ ነው ካሉን ኢየሱስ ብቻ ሳይሆን በመጽሐፍ ቅዱስ አምላክ የተባለው ሌሎችም ብዙ የእግዚአብሔር ልጅ የተባሉ አሉ እነሱስ አምላክ ናቸው ወይ ነው የምንለው ብዙ መጥቀስ ይቻላል ግን ለናሙና ያክል 1 3 ወይም 4 እንጠቅሳለን ከዛ ውስጥ አንደኛው ያዕቆብ ወይም እስራኤል እነሱ ዘንድ ያዕቆብ ተብሎ የሚጠራው የአላህ ሰላም በሱ ላይ ይሁን በኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ዘጸአት ምዕራፍ 4 ቁጥር 22 ፈርዖንንም እግዚአብሔር እንዲህ ይላል እስራኤል የበኩር ልጄ ነው አለው እስራኤል ምን ነው አለው የበኩር ልጄ በኩር ማለት ምን ማለት ነው የመጀመሪያ ማለት ነው የእስራኤል የመጀመሪያ ከሆነ ኢሳ ስንተኛ ነው የኛ የሙስሊሞች ጥያቄ ይሆናል ማለት ነው በሌላም ስፍራ ሉቃስ ምዕራፍ 3 ቁጥር 38 ላይ 3:38 አደም አለይሂ ሰላምን ሲጠራው ከላይ ዘሮችን እየጠራ ይመጣና ቁጥር 38 ላይ እከሌ የአዳም ልጅ አዳም ደግሞ የእግዚአብሔር ልጅ ይላል አዳምም የማ ልጅ ነው የእግዚአብሔር ልጅ ሶስተኛ ሱለይማን የዳዊት ልጅ ሰለሞን እሱም የፈጣሪ ልጅ ተብሏል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ በሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 እኔም አባቱ ሆነዋለሁ እርሱም ልጅ ይሆነኛል ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ አለ እኔ አባቱ ሆነዋለሁ እርሱ ምን ይሆነኛል ልጅ አለ አራተኛ ኤፍሬምም የሱ ልጅ ተብሏል ትንቢተ ኤርሚያስ ምዕራፍ 31 ቁጥር 9 በትንቢተ ኤርሚያስ ምዕራፍ 31 ቁጥር 9 ላይ እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና ይላል ኤፍሬም የበኩር ልጅ መሆኑን ይናገራል አምስተኛ ዳዊትን ብንመለከተው በመጽሐፈ መዝሙር ላይ ማለት ነው በመዝሙረ ዳዊት ምዕራፍ 88 በቅንፍ 89 ከቁጥር 20 እስከ 27 ባሪያዬም ዳዊትን አገኘሁት ቅዱስ ዘይትም ቀባሁት እጄም ትረዳዋለች ክንዴም ታጸናዋለች ጠላት በርሱ ላይ አይጠቀምም የአመፃ ልጅም መከራ አይጨምርበትም ጠላቶቹን ከፊቱ አጠፋለሁ የሚጠሉትንም አዋርዳቸዋለሁ እውነቴና ምህረቴም ከእርሱ ጋር ነው በስሜም ቀንዱ ከፍ ከፍ ይላል እጁም በባህር ላይ ቀኙንም በወንዞቹ ላይ አኖራለሁ እርሱ አባቴ አንተ ነህ አምላኬ የመድኃኒቴ መጠጊያ ይላል ምን ይለኛል አባቴ አንተ ነህ አምላኬ የመድኃኒቴ መጠጊያ ይላል እኔም ደግሞ በኩሬ አደርገዋለሁ ይላል ከዚህ በላይ ብዙ ወደ 20 30 መጥቀስ ይቻላል ግን የተፈለገው መልእክት ምንድነው ኢሳ አለይሂ ሰላም ሌሎችም ፍጥረታት የአላህ ባሮች እንጂ ልጆች አይደሉም የሚለውን ለመግለጽ ነው ይህ እንግዲህ ሁለተኛው ነጥብ